ጋሞ ዞንን ከጌዲዮ ሲዳማና ሌሎች አካባቢዎች ጋር የሚያገናኝ የውሃ ላይ ትራንስፖርት አገልግሎት አባያ ሐይቅ ላይ ይሰጥ እንደነበር የቅርብ ጊዜ ትውስታ መሆኑን አባቶች ይናገራሉ። በተለምዶ መርከብ ጣቢያ ተብሎ ከሚጠራበት አካባቢ በመነሳት የተጧጧፈ የንግድ እንቅስቃሴ በሐይቁ ላይ ለዓመታት ሲካሄድ መቆየቱንም ይገልጻሉ። ይህ በሀገራችን የውሃ ትራንስፖርት ታሪክ የመርከብ ትራንስፖርት አገልግሎት መስጠት የቻለው ግዙፉ አባያ ሐይቅ ነው። ከዚህ ቀደም ከጋሞ ዞን ወደ ጌዲዮ ዞን የመርከብ ትራንስፖርት አገልግሎት በዚሁ በአባያ ሐይቅ ላይ ሲሰጥ ነበር። አሁን ያለንበት ስፍራ ደግሞ በተለምዶ የመርከብ ጣቢያ እየተባለ የሚጠራበት አካባቢ ነው። ዱቡሻ ሚዲያ ኔትወርክም ይህንን የታሪክ እውነታ ለማጣራት በአባያ ሐይቅ ላይ ትራንስፖርት አገልግሎት ሲሰጥ የተመለከቱ የዓይን እማኝ አባቶች ጋር ቆይታ አድርጓል። ይሄው በአባያ ሐይቅ ላይ ይሰጥ የነበረው ትራንስፖርት አገልግሎት ሰውና የዕቃ ጭነት አገልግሎት በሚሰጥ በመጠኑ ከፍ ባለ መርከብ ይከናወን እንደነበር ይናገራሉ። መጀመሪያ በ1953 ዓመተ ምህረት እኛ ገና ወጣት ሳንደርስ እቺ መርከብ መጣችና መርከብ መጥቷል፣ መርከብ ጣቢያ ሲባል ለማየት ብለን ተጓጉተን ይሄን ዳገት ይዘን ወደዛ ስንወርድ እውነትም መርከብ ነው። የኛ ሰዎች ነጋዴዎች ቡልኮ ጋቢ የተለያየ ነገር ድርና ማግ ሁሉ በዛጭ ነው ወደ ሲዳሞ ይሄዱ ነበር። ስመጣ መጀመሪያ አነስተኛ መርከብ ነች የመጣችው። በአነስተኛዋ መርከብ ሰው ይገለገል ነበር። ከዛ ከሲዳሞ ወደዚህ ይመጣል ሰው። ከዛ ሲመጡ ቆጮ፣ ቡና የተለያየ ነገር ይዞ መጣሉ። ከዚህ ደግሞ ወደዛ የሚሄደው የኛ ሰው ቡልኮ፣ ነጠላ፣ ኩታ እዛ አካባቢ የሚያስፈልግ ነገር ከዚህ ይዞ ይሄዳሉ። የደራ ገበያ አለ እዛም ግድቾ ላይ። ስለዚህ ይሄን ነገር ያየው የመንግስት አካል አነስተኛ መርከቧ ተቀይራ ማዕከለኛ መርከብ ይምጣ በሚል አይነት የሚያስለኛል ትልቅ መርከብ ነበር የመጣው። ቡልኮ ጭኖ የሚሄዱት በሱ ላይ ነው። ወደ አዲስ አበባ ለመሄድም በከፈለገ በሱ ነው። ምን ግድቾ ወርደን ወደ ድላ በመኪና ወደ ጌዲዮ በመኪና እንሄዳለን። ከጌዲዮ ደግሞ መኪና ሌላ በአውቶቡስ ደግሞ አውቶቡስ እንደሮ የለውም ነበር። ከዛ ማራ ወደ አዲስ አበባ። በዚህ ትራንስፖርት ነጋዴዎች ከጋሞ ዞን የሸማ ምርቶችን በመውሰድ ከሌሎች አካባቢዎች ቡና፣ ቅመማ ቅመም፣ ቆጮና መሰል ምርቶችን የሚያስገቡ መሆኑንም አባቶች ይጠቁማሉ። በአባያ ሐይቅ ላይ ይሰጥ የነበረው ትራንስፖርት አገልግሎት የህዝብ ግንኙነትን በማጠናከርም ፋይዳው የጎላ እንደነበር አስተያየት ሰጪዎች አመላክተዋል። በአባያ ሐይቅ ላይ ሰውና ዕቃ ለማጓጓዝ ይውል የነበረው የንግድ መርከብ ወደ ሌላ አካባቢ ተጭኖ በመወሰዱ አገልግሎቱ መቋረጡንም አባቶች አስረድተዋል። እንደ ማባበል አድርገው ትንሿን ወሰዱ። ትንሿን ጣና ላይ ከወሰዱ በኋላ ደግሞ የመጣውን ትልቁ መርከብ ስራ የለም ለሱ የሞን ስራ የለም ብሎ እንደገና መልሶ ያላል። ሰው ሁሉ በዛ የሚነግዱ ሰዎች ሲጨነቁ በጣም ልክ አይደለም፣ ምን እንላለን፣ ለማን አቤት እንላለን ሲባል በቃ ቀጥታ እቺን ትልቁና ትንሿን መርከብ ከዛ ቦታ ወሰዱ። እዛ መርከብ ጣቢያ ላይ የሚገለገሉ ሰዎችም ምን እናደርግ ብለው እናቶ መንገሻ ነገሶ ወደዚህ ከተማ ገቡ። የተመሳሰሉ ሰዎች ደግሞ ወደ ጫኖ በኩል የሄዱትም አሉ፣ አርባ ምንጭ የገቡትም አሉ። እንደዛው ነው። በዛ ውስጥ የተሰበሰበው ሰው ንግድ አካባቢ የሆነችው በቃ መርከቡ ሲነሳ ሰዎች ሁሉ ተነስተው ወደ የቤታቸው ወደ የከተማቸው ገቡ። ከዚህ እዛ ሄደ፣ እዛ ካለው ሰው ጋር ትገናኛለህ። ከዛ እዚህ የሚያስፈልግ ነገር ከዛ ይዘህ ትመጣለህ። በጣም ከፍተኛ ነበር። የኛ ዘር አሁን እዛ ነው ያለ፣ ሲዳማ ውስጥ አሉ። የኔ ዘሮች ሲዳማ ውስጥ አሉ። የማናውቀውን ሄደን በመርከቡ አማካይነት እንገናኝ ነበር። በኋላ ላይ በምን አግባብ ያንሱ ካነሱ በኋላ ህዝብ ጮኸ። ማን ይስማው? የሚሰማ አካል አልነበረም። ህዝብ ጮኸ።
የሚሰማ አካል አልነበረም። ከዚህ ሄዳ ቀጥታ ጎጃም ነው የት መርከቧ አለች። ስለዚህ ያኔ የነበረው ሁኔታ ይሄ ነው። ሲወሰድም ህዝቡ ይጮህ ነበር። ከ3 አስርት ዓመታት በላይ ትራንስፖርት አገልግሎቱ ተቋርጦ የቆየ ሲሆን የጋሞ ልማት ማህበር ባይራ 2018 ዓ.ም የተሰኘ አዲስ ጀልባ አገልግሎት በአባይ ሐይቅ ላይ አስጀምሯል። አገልግሎቱን ያስጀመሩት የጋሞ ልማት ማህበር የበላይ ጠባቂ አቶ ታገሰ ጫፎ የተቋረጠውን አገልግሎት ለማስቀጠል በልማት ማህበሩ ተስፋ ሰጪ ስራ ተጀምሯል ብለዋል። መርከብ አገልግሎት በዚህ አካባቢ ለረጅም ጊዜያት ሲሰራ ቆይቷል። አሁን ከብዙ ዓመት መቋረጥ በኋላ ከዚህ እስከ አማሮ ከዚህ እስከ ዲላ ያለውን መንገድ ሰውን ለማጓጓዝ ዕቃ ለማጓጓዝ የንግድ ልውውጥ ለማድረግ ለቱሪዝም በጣም ትልቅ ተስፋ የሚሰጥ ስራ ስለተጀመረ የጋሞ ልማት ማህበርን በጣም እጅግ አድርገን እናመሰግናለን። በርቱ። ይሄ አንድ ብቻ ሳይሆን በ4 በ5 ተባዝቶ በቀጣይ ዓመት ለማየት ያብቃን። አገልግሎቱ በሐይቁና በአካባቢው የሚገኙ የቱሪዝም መዳረሻ ስፍራዎችን ለመጎብኘት የሚያስችል መሆኑን የጋሞ ልማት ማህበር ስራ አመራር ቦርድ ሰብሳቢ አቶ ብርሃኑ ዘውዴ ተናግረዋል። ከ30 ዓመት በፊት ተቋርጦ የነበረው የአባይ ላይ ጀልባ አገልግሎት ለቱሪዝም ለትራንስፖርት በሚያገለግል መልክ ጋሞ ልማት ማህበር ደረጃውን በጠበቀ ጅማሮ በዚህ መልክ ዛሬ ያስገብቷል። ቀጥሎ ግዙፍ ጀልባዎች ከዚህ በፊት የነበሩት አይነት የትራንስፖርት የጭነት አገልግሎት የሚሰጡ ቀጥሎ እንደሚከተሉ በአጭር ጊዜ ውስጥ ምንም ጥርጥር የለውም። በዚህ ነጭ ሳር ብሔራዊ ፓርክ በማዶ በኩል ያሉ ህዝቦችን እንዲሁም አርባ ምንጭ አካባቢ በአባያ ሐይቅ ላይ የሚገኙ በርካታ ደሴቶችን ሁሉ ዞሮ ተንቀሳቅሶ ለማየት የሚያስችል ስራ ነው። ፈርቀዳጅ ስራ ዛሬ ጋሞ ልማት ማህበር ያከናወነው። በቀጣይ 60 ሰው የሚጭን ለትራንስፖርትና ለዕቃ ጭነት የሚውል ጀልባ ተግባራዊ የሚደረግ መሆኑን የጋሞ ልማት ማህበር ዋና ስራ አስፈጻሚ ዶክተር ዋኖ ዋሎሌ ገልጸዋል። በአባይ ሐይቅ የሚገኙ 17 ደሴቶችን ቱሪስቶች እንዲጎበኙ ምቹ ሁኔታ መፍጠር ነው። ከዛ ባለፈ ደግሞ ሌሎች አጫጭር የሆኑ ጉዞዎችን የማካሄድ ስራ ነው የምንሰራው። ግን በቀጣይ ያቀድነው የቅድም የገለጽኩት የ60 ሰው መጫን አቅም ያለው ጀልባ ስናስገባ ቀጥታ የትራንስፖርት አገልግሎት ከዲላ ጋር ሊንክ እናደርገው ይሆናል። ባይራ የሞተር ጀልባ 30 ሰዎችን የመጫን አቅም ያለው ሲሆን በሐይቁ ላይ የሚገኙ ደሴቶችንና የቱሪዝም መዳረሻ ስፍራዎችን ለመጎብኘት የሚያግዝ መሆኑም ተመላክቷል። ጋሞ ባይራ ምድር 40 ምንጭ ደረስኩኝ የባህል ስርዓቱ ጋሞን ቤት ድረስ